ሰው እያየ የሮጠ ሰው ሲወድቅ ይወድቃል። ክርስቶስን እያየ የሚሮጥ ሰው ግን አይወድቅም። ክርስቶስን እያየን እንሩጥ ያለው ለዚህ። ምክንያቱም እሱ ስቅለቱን አሳይቶ ትንሣኤውን ነው የሚያሳየን። ትንሣኤውን አሳይቶ እርገቱን ነው የሚያሳየን። ክርስቶስን የሚያይ ሰው መስቀል ብቻ አይቶ አይቀርም። ትንሣኤን ያያል፣ ቀጥሎስ እርገትን ያያል። በደመና ተከቦ መምጣቱን ያያል። እና ምን ማለት ነው ክርስቶስን ማየት ማለት? ክርስቶስን እያዩ አራያ ማድረግ ማለት ምን ማለት ነው? ሞቶ መነሳትን ማመን ነው። አቶ ማግኘትን ማመን ነው። እስኪያስቡት የጸናውን እስኪያስቡት ይላል። ሀልይወስኩ ይላል። እስኪያስቡት ማለት ምን ማለት ነው? እሱ ምንም የማይጠቀምበትን መከራ ጸንቶ ተቀበለው። እናንተ ግን የምትሸለሙበት መከራ ነው። ብትራቡ የዘላለም ሕይወትን ትጠጉበታላችሁ። ብትሰደው የመላእክትን ምስጋና ትሰሙበታላችሁ። ብታጡ ለዘላለም ታገኛላችሁ። ልብሳችሁ ቢገፈፍ ብርሃን ለብሳችሁ የምትኖሩበት ሀገር አለ። ቤት ባይኖራችሁ የብርሃን ቤት አለ። ብቸኛ ብትሆኑ በመላእክት ማህበር የምትመሰገኑበት ጊዜ። ለዚያውም የሚያመሰግነን አንድ ሰው አይደለም፣ ራሱ ክርስቶስ ንጉሱ ክርስቶስ ነው። በሕዝቡ ሁሉ መሃል በፍጥረታት ሁሉ መሃል የአባቴ ቡሩክ ብሎ የሚያመሰግነን ራሱ። እስኪያስቡት እሱ የማይጠቀምበትን መከራ ከታገሰ እናንተ የምትጠቀሙበትን መከራ ለምን አትታገሱ? እንድንታገስ የሚያደርገንስ ምንድን ነው ይላል? ሀበዘ ጽኑ ተስፋነ፣ ተስፋችሁን እያያችሁ ሩጡ ነው። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበለውን መከራ እንዲታገስ ያደረገው ምንድን ነው ሲባል ምን አለ? በእንተ ፍስሐው ዘጽኑ ሎቱ፣ መከራውን እንዲያውም ናቀው ነው የሚለው። ደግሞ ምን ይላል? ወታገሰ ለዘመጠነዝ ታገሰ ማጣል። ታገሰ ብቻ አይደለም ያለው፣ ከኃጢአተኞች ይሄን ያህል የታገሰ ነው የሚለው። የጠብም እኮ አቻለሁ አይደለም? የጠብም አቻለሁ እንደው አደፋፈሩ ተብሎም እኮ ሰው ይናደዳል። ያላቅሙ ተጣላይ ብለን ራሱ የጠባቻ እንኳን እንፈልጋለን። ልክ እንደው ትንሽ ሰው ከትልቅ ሰው ጋር መጣላት ደስ የሚለው አለ። በነገራችን እንደው ተንኮል አላብራራላችሁ ብዬ ነው እንጂ የብዙ ሰው ተንኮል በነገራችሁ ላይ ይገባኛል። ተንኮለኛ ስለሆንኩም እንደሆነ አላውቅም። አይ ተንኮለኛ ስለሆንኩ አይደለም የሚገባኝ፣ መጽሐፍ ቅዱስ ስለማውቅም አይደለም ስለተማርኩ። መጽሐፍ ቅዱስ ታውቆ አያልቅም። እና መጽሐፍ ቅዱስ የሚያውቅ ሰው ሰውን ያውቃል። እውነቴን ልንገራችሁ እና እንደው አደራ ይሁንባችሁ እምላችሁ ከመጽሐፍ መምህር ፊት አያውቅብንም መስሏችሁ የሆነ ነገር እንዳታረጉ። እናውቅባችኋለን። የፈለገ እንደው አራዳ ነኝ ብትሉ ምናምን ብትማሩ እናውቀዋለን። ተንኮላችሁ በደንብ ነው የምናውቀው እንዳይመስላችሁ። እግዚአብሔርን እናውቃለን ብለን እየለፋን እናንተን ማወቅ ይቀተን የዋናችሁ መሰለኝ። በደንብ ነው የምናውቃችሁ። ይገርማችኋል ማለት ነው። ታጭበረብሩም፣ ትዋሹም፣ ትቅጠፈጠፉም ሁሉን እናውቃለን። የውሸታችሁን ትትናም የእውነቱንም ሁሉንም እናውቀዋለን። በእርግጥ ልብን የሚያውቅ እግዚአብሔር የተመጠነውን እናውቃለን ስላችሁ እንደው ሰው የሚያውቅ እና እንደው አንዳንዱ ሰው ከትልቅ ሰው ጋር ተጣልቶ በጠብ ራሱ መከበር የሚፈልግ ሰው አለ። ትልቅ ሰው ይሳደብና የጠብ ሽምግልና እኩል ይያዛሉ። ከዛ እገሌና እገሌ ሽምግልና ተቀምጠው የሚል የጠብ ክብር ያገኛል ማለት ነው።